በነዳጅ ሀብቷና በበርካታ ተፈጥሮ ሀብቶቿ የናጠጠችው ምድር ቬኔዙዌላ እየታመሰች ነው። ነገሩ ምንድነው? ሰላም ሰላም የዩቲዩብ ቤተሰቦቻችን፣ ዛሬ አዲስ መረጃ ይዘንላችሁ መጥተናል። አካውንታችንን ላይክ፣ ሼር፣ ሪፖስት በማድረግ እንዳይረሳ። ነገሩ ምንድነው? በአሜሪካ ቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራሉ በሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ፕሬዝዳንቱ በቁጥጥር ስር ማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታም ነበር። አሜሪካ ሌሊት ላይ በጨለማ ቬኔዙዌላ ላይ ሰፊ ጥቃት ከፍታለች። አሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬኔዙዌላ ላይ ሰፊ ጥቃት መፈጸሟና መሪው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው መያዟን አሳውቀዋል። አሜሪካ በማዱሮና ባለቤታቸውን ሀገራቸው ይዛ አውጥታቸዋለች። ትራምፕ ሀገራቸው ቬኔዙዌላ ገብታ የፈጸመችውን ጥቃትና ፕሬዝዳንት ይዛ የወጣችበትን ሁኔታ በአሜሪካ የህግ ማስከበር መሰረት እየተካሄደ ነው ሲሉ ገልጸውታል። ምንም እንኳን የአሜሪካ ፕሬዝዳንት ማዱሮን ይዛ መውጣቷን ብትገልጽም የቬኔዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከያ ኃይል አይተን የማናውቀው አስከፊ ጥቃት ፈጽመውብናል። በማዱሮን ትዕዛዝ ጦር ኃይላችን በመላው ሀገሪቱ ይሰማራ፣ አንበረከክላቸውም ብለዋል። ይህን በእንዲህ እንዳለ የአሜሪካ ፕሬዝዳንት ኒኮላስ ማዱሮን ይዛ ባሳወቀችበት ሰዓት ልዩነት ውስጥ ክስ እንደተመሰረተባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቤ ሕግ እንዳሳወቀው ማዱሮን እና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። በማዱሮን ላይ የዕፅ ምርትና ዝውውር ጋር የተያያዘ ሴራ፣ የኮኬይን ወይም የአሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎች በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን ፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲል አቃቤ ሕግ አሳውቋል። ስለ ባለቤታቸው ክስ ምንም አልተባለም። ጠቅላይ አቃቤ ሕግ እነዚህ ሁለት ዓለም አቀፍ የዕፅ አዘዋዋሪ ናቸው የሚሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያላቸውን ወታደሮች ጀግኖች ናቸው በማለት አስመስግኗል። ቬኔዙዌላ ማን ናት ለምትሉ በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ ትገኛለች። በኮሎምቢያ በምዕራብ በኩል ከብራዚል በደቡብ በኩልና ከጉያና ጋር በምስራቅ ድንበር ትጋራለች። 28 ሚሊዮን የሚጠጋ ሕዝብ ያላት ሲሆን ዋና ከተማዋ ካራስካስ ይባላል። በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰል ያለባት፣ ባክሳይት እና ከፍተኛ ወርቅ ያለባት ሀገር ናት። ከ2013 ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ ናቸው። ይህ መረጃ የተሰበሰበው ከቢቢሲ ድረገጽ ነው።